በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ ተባብሶ ሲቀጥል ጀግኖቹ በደራ ምድር ታላቅ ጀብድ መስራታቸው ተሰምቷል። የፋኖ ኃይሎች ሙሉ መንገዱን በመዝጋት ባደረጉት ውጊያ በርካታ የብልጽግና ጦር እንዲሁም ለቁጥር የሚያዳግት የኦሮሚያ ልዩ ኃይል ማለቁ ነው ምንጮች የገለጹት። በሌላ በኩል በወሎ ቀጠና ጀግኖች ባካሄዱት ልዩ ኦፕሬሽን በርካታ ያገዛዙ ወታደሮች ከነ ወታደራዊ መሪያቸው መገደላቸው የፋኖ ቃል አቀባዩ ገልጸዋል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህንና ሌሎቹ ዝርዝር መረጃዎች በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ ተባብሶ ሲቀጥል ጀግኖቹ በደራ ምድር ታላቅ ጀብድ መስራታቸው ተሰምቷል። የፋኖ ኃይሎች ሙሉ መንገዱን በመዝጋት ባደረጉት ውጊያ በርካታ የብልጽግና ጦር እንዲሁም ለቁጥር የሚያዳግት የኦሮሚያ ልዩ ኃይል ማለቁን ነው ምንጮች የገለጹት። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አፄ ዘርዓ ያዕቆብ አንደኛ ኮር በፈቃዱ በላይ ክፍለ ጦር የበረሃው ጀግኖች ትናንት ከማለዳ 1 ሰዓት ከ30 ደቂቃ ጀምሮ እስከ ምሽቱ 1 ሰዓት ድረስም በተደረገ ለአስጨራሽ ውጊያ በሰርኩላ እና በቱቲ ከተሞች መሽጎ በነበረው ያገዛዙ ኃይል ላይ እንደ ሰዓት እያቃጠሉ ጠንካራ ምት ማሳረፋቸውን የገለጹት የመረጃ ምንጮች፣ ሆኖም የስርዓቱ ጅምላ ተጋላቢ ኃይል በመሬት ላይ ሊቀበለው የሚገባውን ታሪካዊ ቅጣት ከጀግኖቹ ክንድ ተመግቧል ብለዋል። የበረሃው ትንታግ በፈቃዱ በላይ ክፍለ ጦር አንዲት እሳት የለበሰች ሻለቃ ወደ ሰርኩላ ከተማ በረገጠችበት ቅጽበት በአገዛዙ ጥርቅም ኃይል ላይ የወሰደችው ፈጣንና መብረቃዊ የማጥቃት ስልት ጠላትን ሙሉ በሙሉ ግራ አጋብቷልም ነው የተባለው። ከዚህም የተነሳ ጭንቅ ውስጥ የገባውና መውጫ ያጣው የአገዛዙ ኃይል ጫካ ውስጥ ያደራጀውን ዘራፊውን የሸኔ ስብስብ ለአጋጅነትና ለህይወት ማዳኛ የጋበዘ ቢሆንም ነገር ግን የአናብስቶቹን ክንድ መቋቋም አቅቶት ወደ ኋላ መመለሱ ታውቋል። በመጨረሻም ጠላት የሚያስማርከውን አስማርኮ የጓዶቹን አስክሬን እንኳን ሳይሰበስብ ከተማዋን ጥሎ ወደ ጫካ ፈርጥጧል። በዚህ ጥቃት ጀግኖቹ የሰርኩላን ከተማ እስከ ምሽቱ 2 ሰዓት ሙሉ በሙሉ በቁጥጥር ስር መዋላቸውን ምንጮች ገልጸዋል። በሌላ በኩል ቱቲ ከተማ የተደረገው አውደ ውጊያ እጅ ባፍ የሚያስጭን ነበር ሲሉ የአካባቢ ምንጮች ገልጸዋል። የቱቲ ከተማ በተናዳፊዎቹ ሻለቆች የባሩድ ጢስ ስትታጠን ባረዱም ሲቆላ በዋለበት በዚህ አስፈሪ ሰዓት ጠላት ምሽጉን በመነጠቁ ከተማዋን ጥሎ ለመውጣት ተገዷል። የወገን ኃይል ከተማዋን ሙሉ በሙሉ በመቆጣጠር ድላቸውን አጣጥመዋል። ይህ በእንዲህ እንዳለ ጠላት በውር ድንብርና በፍርሃት ተውጦ ዙ 23ና ሞርተሮችን እያስጮኸ ቢውልም በጀግኖች የቦታ ቁጥጥርና በማይበገረው የስነ ልቦና የበላይነት ግንባሩን ተመቶ እንደ ቅጠል ሲረግፍ ማምሸቱ ሲነገር በዚያ አውደ ውጊያ 3 ከፋኖ ከድተው ወደ አገዛዙ ገብተው የነበሩ ባንዳዎች፣ 1 የአገዛዙ ካሬና 3 የሚሊሻ አባላት ሲደመሰሱ 8 ክላሽኮፕ ጠመንጃዎች፣ 4 የወገብ ትጥቅ፣ 1 የደረት ትጥቅ፣ 6 የእጅ ቦምቦችና በርካታ ተተኳሽ ጥይቶች በጀግኖች እጅ ገቢ ተደርገዋል ሲል መረጃውን ያደረሰን የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ነው። በሌላ በኩል በዋግምራ ምድር ሐሙሲት ግንባር 303ኛ ኮር 14ኛ ክፍለ ጦር በጠላት ጦር ላይ ታላቅ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ ኮር 14ኛ ክፍለ ጦር አካል የሆነችው ሁለተኛ ማንኩሽ ሻለቃ በዋግምራ ብሔረሰብ አስተዳደር ዞን መቀመጫ ሰቆጣ ከተማ በስተደቡብ ምስራቅ 35 ኪሎ ሜትር ርቀት ከምትገኘው ሰቆጣ ዙሪያ ወረዳ ሐሙሲት ከተማ ላይ በመግባት ታላቅ ጀብዱ ፈጽመዋል። ሰኔ 5 ቀን 2018 ዓ.ም ከንጋት 10 ሰዓት እስከ ረፋዱ 4 ሰዓት በተደረገ የደፈጣና ሽምቅ ውጊያ ዙሪያውን ከበባ በማድረግ በማፈን እንዲሁም መብረቃዊ ጥቃት በመፈጸም በአገዛዙ ሚሊሻ አባላትና ራሳቸውን ስምረት ብለው በሚጠሩ በጌታቸው ረዳ የሚመሩ ኃይሎች ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በማድረስ በጠላት ላይ ድል ተጎናጽፈዋል። ራሱን ስምረት ብሎ የሚጠራው ኃይልም ሞርተር 82 ወደ ሐሙሲት ከተማ ሁል ጊዜ በማስወንጨፍ ንጹሃን የጨፈጨፈ ሲሆን በተወረወረው ቅንቡላ 6 ንጹሃን ውድ ህይወታቸውን ሲያጡ ከ15 በላይ ንጹሃን ላይ ከባድና ቀላል የአካል ጉዳት እንደደረሰባቸውና ወደ ሰቆጣ ሆስፒታል ሪፈር እንደተባሉ የዓይን እማኞች መረጃውን አድርሰዋል። በተደረገው አውደ ውጊያ 15 ተደምሶ 6 ሲቆስል 2 ሚሊሻ ተማርኳል። እንዲሁም 2 ጅምስሪ፣ 1 ኢንፎርቲ እና 9 ክላሽኮፕ በመማረክ ወደ ክፍለ ጦር ካዘና ገቢ መደረጉን የ14ኛ ክፍለ ጦር ቃል አቀባይ አርበኛ ሀብቱ ማሞራ አስታውቋል። መዳረሻው ድልና ነጻነት የሆኑ የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል 303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ ቢሆን ቢያበይን መረጃውን አድርሰዋል። ወደ ሌላኛው መረጃችን ስንሻገር ደግሞ በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 106ኛ ኮር 31ኛ ክፍለ ጦር በከተማ ውስጥ ኦፕሬሽን እጅን ባፍ የሚያስጭን ጀብዱ ፈጽሟል። ሰኔ 4 2018 ዓ.ም በቀጥታ ራስ የ31ኛ ክፍለ ጦር አባል የሆነው ፋኖ ገንዘብ አስፌ በፀሐይ መውጫ ከተማ ሰርጎ በመግባት የብርሃኑ ጁላ የመከላከያ ሰራዊት አምራት ሲደመሰስ 1 ሻምበል መሪ ደግሞ መማረኩ ታውቋል። በዚህ የከተማ ኦፕሬሽን 2 ጥቁር ክላሽ፣ 1 የጦር ሜዳ ሬዲዮ፣ 1 መጠባበቂያ ሬዲዮ ባትሪና 1 የመከላከያ አባል ተማርኳል። ከአካባቢው በተጣራ መረጃ መሰረት የተደመሰሰው የመከላከያ አመራር ከፍተኛ የብርሃኑ ጁላ ማዕረግተኛ መሆኑ የተረጋገጠ ሲሆን በቀሪ የጁላ ጦር አመራሮች ላይ ከፍተኛ ፍርሃትና ስጋት ተፈጥሮ ጠለላቸው ጋር ሳይቀር ጠል እየፈጠሩ መሆኑ ታውቋል።
ከዚሁ ጋር በተያያዘ አመራራቸው የተደመሰሰባቸው የመከላከያ ሰራዊቶች ከፍተኛ ተቃውሞ በማንሳት ከአማራ ክልል አስወጡን፣ ከህዝብ ጋር አጋጥማችሁ ህዝቡ እንዲጨርስና አታድርጉ፣ መቼ ነው ጠረፍ ሄደን ለሀገራችን የምንሞተው? ለፖለቲካ መሞት ሆነ መቁሰል 5 ዓመት ውስጥ ሰልችቶናል በማለት ከፍተኛ ተቃውሞ ፈጥረዋል። ይህ በእንዲህ እንዳለ የአገዛዙ ወታደሮች በየቀኑ ወደ ፋኖ መቀላቀላቸውን የየቀን ስራቸው ሆኖ ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ ኮር 81ኛ ክፍለ ጦር በምትንቀሳቀስበት መቄት ወረዳ በዋና የወልዲያና ባህር ዳር መስመር 015 ቀበሌ ደብረ ዘቢጥ አካባቢ የአገዛዙ ወታደር የሆነው የ65ኛ ክፍለ ጦር የ3ኛ ሻለቃ ኦርዲናንስ መምሪያ ኃላፊ መሰረታዊ ወታደር ዮሴፍ አበበ የራሱን አንድ ጥቁር ክላሽና የጓደኛውን ጥርጥር ክላሽ በድምሮ 2 ጥቁር ክላሽ 800 ፍሬ ተተኳሽ ጥይትና 2 የፋን ቦምብ ከነሙሉ ትጥቁ ይዞ ፋኖን ተቀላቅሏል። መሰረታዊ ወታደር ዮሴፍ አበበ ወደ ፋኖ ሲቀላቀል የ303ኛ ኮር 81ኛ ክፍለ ጦር ከፍተኛ አመራሮች ደማቅ አቀባበል አድርገውለታል። አያይዞም ሌሎች ያልገባችሁና የሐሰት ትርክት የሚነገራችሁ የጁራ ሰራዊቶች በቅርቡ ወደ አቅራቢያቸው የሚገኙ የአማራ ፋኖዎች እንድትቀላቀሉና በሰላም እጃችሁን ሰጣችሁ ወደ ቤተሰቦቻችሁ እንድትመለሱ ሲል መሰረታዊ ወታደር ዮሴፍ አበበ መልእክቱን አስተላልፏል። ይህ በእንዲህ እንዳለ አገዛዙ የአማራ ህዝብ ላይ ያለውን ጥላቻ አጠናክሮ ቀጥሎበታል። ላስታ ወረዳ 024 ቀበሌ ዳቦ ከተማ ንጹሃን ግለሰብ ላይ ያነጣጠረ ጥቃት ፈጽሟል። ወጣት ጌትነት አበባው የተባለ የዳቦ ከተማ ነዋሪ የፋኖ ቤተሰብ ነው በሚል በሰላም ከሚንቀሳቀስበት በመጥለፍ 2 አይኑን ጨምሮ በአፍና በአፍንጫው ዘንግና ሳንጃ በመክተት ሰብና የጎደለው ድርጊት ፈጽመውበታል። ወላጅ ቤተሰቦቹ ይህንን ድርጊት ሲፈጸም ቢመለከቱም ዋይታና ጫጫታ ጸጉር ከመንጨት ያለፈ ትርፍ እንዳልነበራቸው የከተማዋ ነዋሪዎች ይናገራሉ። በስተመጨረሻ ፋኖ ወደ አካባቢው ሲንቀሳቀስ ወጣት ጌትነት አበባው ገለናል ብሎ ወደ መደበቂያው ላሊበላ ከተማ ፈርጥጦ ሄዷል ነው የተባለው። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።